እኔ አልፈልግም ማዘር አይደለም እኔ አያዙኝ ማሚ ኧረ በእናትህ እንደ እኔ ረቀና በሉልኝ እንደ እንደው አንድ እኮ እሱ ነው እኔ ምን ማድረግ አልችልም ማሚ ማን አለኝ ብለሽ ልጅ ተጨክኝ ታይ ኧረ ምን አይነት ስቃይ ነው እንደ ኧረ ማዘር በእናትህ አልቅሱ በቃ እኔ ምን ላርግሽ እስቲ ለኔም አስቡልኝ እንጂ ምን ማድረግ ነው ያለብኝ እኔ ፈልጊና አምጪልኛ የት ነው የምፈልገው ሰላም አለይኩም ወራህመቱላሂ ወበረካቱ أكم نجاجرتني هردفتو تتوفى أنا نجي الحمد لله هذا موت يكون هذا توفى وجينا رقمنا جتون توفى انجرس يعني بيكنو توفى يتندال علاقة الناتي يواجم بتأم ياشتنكون ينو أنا هي بتسبب لما كان يلا عندما يورد علاقة ما تيجي ساوند إنما ركيزن كاف كان هناني لأني أكاسيت توجين فيك إنما اسمه وجين أكتة تيتين أرجسيس هذا موت يتوفى أم بدي مالي هاتي ما كتسين بوت لو عندما تهات بتأم عزنا قط بلالج እሱ ከጠፋበት ሰዓት ጀምሮ በቃ በጣም ስቃይ ላይ ነው ያለችው እንደ እኔ ያላየሁት ልጅ ከየት ላምጣ መጥፋቱን እንኳን እኔ እንትን አላልኩኝ እኔ እሺ ከየት ላምጣው ልጁን ሲጀመር ለምን ከህይወቴ እንደማይወጣው አላውቅም ጅሩክ የከሰ ማሊፋ ከሰነን እንበ አንተ ያፋስ ረከቹ ጅራ ገና ይሳኑ ጂኒ ላይ ረከዳን እኔ ማዘር በጣም እያስጨነቁኝ ነው እኔ እርሱ አልታወቀውትም እንጂ የምር እኔም በጣም እያስጨነቃችሁኝ ነው እኔ ሃናን ስጠፋ የሷ ቤተሰቦች እኔን ነው የሚያስቸግሩት ባለፈው ለታው እውነት ነው እኔ ለአጎቷ ልጅ ቤቱን አሳይቻለሁ በጣም ሲያስጨንቀኝ ጊዜ በቃ ሃናንን እሱ እንት ፍራንክ ነው ምናምን ብሎ አብረሽኝ ዳሪ ብሏት ነበር በዛ ምክንያት እኔም መጥቶ እሺ ይቅርታ ታድርግልኝ እኔ ለፍራንክ ነው እንጂ እንደዛ አስቤ አይደለም ማለት ልጁ ሲጀመር አይምሮ ራሱ እኔ ልክ አይሰራም የሚያደርገው ነገር አያውቅም እኔ ለእርሶ ብዬ ነው እንጂ እንኳንም ወሰዱት እንደው እኔ ማን ወሰደ ባላቀም እኮ ልጅ እኔ ያለኝ እኮ እንዴ ማዛ አንድ ቆነ ለምንድን ነው የማይመክሩት ለምን አይመክሩት ልጅ አልተኛ ከሰው ጋር ማውራት እህል አልበላ ይው ስቃይን እያየሁ እኔ እንደናቴ ስለማይወትና እኔ እናቴም እንደዚህ ስትሰቃይ አንድ ወንድ ምን ያለኝ እኔ እሷም እንድትሰቃይ ስለማልፈልግ ነው እሺ ብዬ የመጣሁት እባክሽ ልጅ ታይ ልጅ አጨክኝ ታይ እኔ እኮ ባለፈው ማንቺ ነሽ እኮ መብቴ ሰጠሽኝ አሁንም ደግሞ ምን ልሁን እሺ ምን ላል እሺ አልቅሱ ማሚ ይወላውት አልቅሱ እኔ የምችለውን ነገር አደርጋለሁ እሺ እኔ እኮ ምን አይነት ልጅ ነው በእናታችሁ ልጆትን ለምን ደማ አይመክሩት እሺ ምን ላርግ ልጅ በምን አንጀት ጨክኝስ ልቆጣ ትንሽ ኮስተር ስልበት እኔ ሞትልሻለሁ ራሴን አጠፋለሁ ይለኝ ያጥፋት አይደል ትንሽ ደግሞ ልጅ እንደውስቲ ተው ልጅ እንደው ልጅ እባክህ ባጠባው ጡቴን ተዋጨክን አንተን ፈጣሪ ሰጥቶኝ ተው ልጅ ሰው እንዲ ደነዝዛል አረ ከይሳዱ መተ አጃይባ አውዙ ቢላህ ማንንም ነምጃለት ያከለተው ልጅ ስንት ቀኔ ነው እንቅልፍ አጥቼ እህል አልበላ ወይኔ ፈጣሪ ቀድሞ ከሱንም በወሰደኝ ነው አረ እንደዚህ አይበሉ ጠላቶትን እንዴ የማይገባው ልጅ ለምንድን ነው ለሱ የሚጨነቁት እንደው ገለል ይግባ እንደው ድራሽ እንደው አስተምሮ በለቀቁት ማሚ የምር አስተምሮ በለቀቁላችሁ በምን አንጀት ልጨክን ታይ ግራ ገባኝ እኮ ልጅ እኔም ግራ ገባኝ እኮ እኔ በማያገባኝ ነገር ሁላ ለምንድን ነው የምሰቃየው እንዴ እኔ ሁለቱ እንደፈለጉ ይሁኑ አንዴ ቶፋ ታሰራ አንዴ ቶፋ እንደሆነ ብሎ እርሱ ይመጣሉ አንዴ ሃናን እንደዚህ ሆነች ሃናን አንቺ ጋር ወጣች ሃናን እንደዛ ሆነች ብሎ የሷ ቤተሰብ እኔን ያስጨንቀኛል እኔ መሀል ለምን አገባኝ ምን ቤት ነኝ እኔ እኮ ያኔ ሽምግልናም ስንቀመጥ እኮ ልጄ ብዬ ስላት እማዬ እንደው እኔም ብቻ እመኑኝ ስለዚህ እሷ አይደለችም ማለት ነው ይዘዋለሁ ጠብቀዋለሁ ብላይ ነበር እኮ እሷ ናት እሷ አይደለችም ማለት ነው አሁን እኔ እሷ አትመስለኝ እንደዛ ሆናማ እኔ እሷ እንዲህ ታረጋለች ብዬ አልገምትም ምን አይነት ሰይጣን መሀላቸው እንደገባ ኧረ ተይ እንደው በፍቅራቸው የሚቀና ምቀኛ አለ እንጂ እርሶም ጭራሽ በፍቅራቸው የሚቀና ብለው አረፉ አዎ እንጂ ቢሆን ነው እንጂ ልጄን እየተከታተሉ እንደዚህ ይዘው ጭራሽ ካይኔ ሰውሩት ጭራሽ ካኒ ጥፋ ሴት ልጅ ቢሆን ተጣለፈች ያለች ወንድ ልጅ ምን ሆነ ነው የምትይው ግራ ይገባ እኮ ነገር ነው ቡታኒ ተወደንዳፋ አውሶ አፈነን ይልክ ይሳሶ ሰገልቸን ጭራሽ ጃለ ለሳኒት ጅዱ ሰነማል በእነሱ ፍቅር ማን ጣልቃ ይገባል እስቲ እርስ ራስ ውስጥ በስነ ስርዓት ይኑሩ ሲጀመር እኔ ለምንድን ነው መሀል ላይ የሚያሰቃዩኝ ማዘን ያውን ከየት ነው ማመጣው ይሄን ልጅ ከየት ላምጣ የት እንደሄደ በምን አውቃለሁ ነው ያን በከኒ ደም ሰላምና ከራይ እንጂ አይደውሉላትም ምን ብዬ ልደውል እንደ ከቤቴ ልብሎ ጠፍቶ ደውሎ አይጠይቋትም አንቺ ጋር ነው እንደ ቶፋ ብሎ ለምን አይጠይቋትም እሷ እኔ ጋር ከሚደውሉ እሷ ነው ያናግሯትም እንደው በበናፌ ልደውል ብዬ እንደዛ ሰብስብ ብላ እንደው ምን ላርግ ታዲያ ልጅ ማን እሷ ነው ሰብስብ ትላ እንደው እማዬ እኔም እንደ ልጅ ይሁን አይዞት ከዚህ በኋላ እኔ አለሁለት እሱም የሚሆኑትን እኔም ሆናለሁ ብላኝ ነው እኮ ስንት
ቃል ገብታልኝ ነው። ስለዚህ እሷ ታረጋለች ብዬ አላስብም። እንዴት ያምናታል እንዴ? እሷ የወለደችው እናቱ ናት እንዴ? የፈለገ ቢሆን እናትን የሚተካ ነገር የለም። የስጋ ዝምድና የላትም። ወደደችው ደግሞ ተወፋ ነው እንጂ በጣም ይወዳት። እሷ ሲጀመር ሙድ የያዘችበት ነው። አይ ተይ ልጅ አታረግም። እሷን አምኛታለሁ። አታረግም አይበል ልጅ ሙድ የያዘችበት ነው። እሺ ታያላችሁ። እውነታው ይወጣ የለ እንዴ? መቼስ እኔ ያላቃት እንደዛ ብላ ሽማግሌ ይዛ ሽማግሌው ራሱ አንደበት ድራማ እየሰራችባችሁ ነው እቺ ልጅ እኔ እንጃ። እኔ ለእርሶም ጭራሽ አመኗት። እነሱ መሀልማ በፍቅራቸው ጠላት አለ። እኔ ማሰብ እንዴ ነው አከነክ ነው የትጭታል። ልጄ ላይማ እንደዚህ አይነት ጨካኝ አይደለችም። እሷ ምንም አታረግም። እኔ እሷ ታረጋለች ብዬ አላስብም። ጭራሽ መቃዚ ካሰኒ ባው ጀመረኒ ጭራሽ ነው ለምን ያለቅሱ ነው ለሷም ብለው ወይ ታይ ምስኪን ልጅ ናት። እኔ ልጅቷ እንደዚህ አልጠብቃትም። እውነት እኔ ልጅቷ ምን ሲሉኝ ታረጋለች ብዬ አይደለም። ምን ሲሉኝ ነበር። እኔ ያኔማ እንጠርጥሪያት ነበር ግን ቀርባ እግሬ ላይ ወድቃ ይቅርበሪ ማዘር ብላ እንደዛ ብላ አታረግም። እኔ እሷን በዚህ አልጠብቅም። እሷንም ሸወረችት። እሱ ሁለቱ መሀል ላይ ልጄ እውነት ነው የምልሽ ተከታታይ ምቀኛ አላቸው በፍቅራቸው። እሺ እንደተገረገልተኒ እሲና አንጀተኒ ይበርባደ እሲቱ ጅዱ ሳኒ ሲነጀች እንደው ብቻ እሱ ምንም ይቅርብኝና እስቲ አሁን ፈልጊልኝ ልጄ የት ይልፈልጋኔ ፎቶን በትኗ በየእንትኑ በየግድግዳ በየሰው እንትን ቤት ላይ በየስልክ እንጨቱ ላይ ስሙን ፎቶ ለጥፉ። ደኔ ምን አስጨነቀኝ? እኔ ምን አገባኝ? ልጄ ተይ ጭራሽ በሱ ፍቅር ውስጥ እነሱ ፍቅር አላንተና ጠላት አትጨክኝ። ተይ ልጄ እኔ ብዬታለሁ፣ አይዞት ብዬታለሁ። ግን ደግሞ እንደዚህ በሁለቱ ፍቅር ጭራሽ ስለሷ ጥሩ ማውራት ካን እንዴ ይቻላል እንደለካ ጭራሽ ስለሷም ጥሩ ማውራት ጀምረዋል። አታረግም ብለውም እየተከራከሩላት ነው። እኔ እሷን ጠረጥራለሁ። እርሶ እንደውም አታረግም እሷ አታረግም ብዬሽ አርጋውስ ከሆነሽ ምን ያረጋሉ? እሷ ከሆነች ሲያሳፈነችው እንደዛ ብላኝ ያን ቃሏን አጥፋ ያንን ቃሏን አጥፋ ለምን አታረግም? እኔ እንደውም ምን እንደማስብ ያውቃሉ ማዘን እኔ ቶፋን ፈልጌ ላገኝሉት ለምን ካናን ጋር ላይተውት ሌላ ጥሩ ሴት ነው ያላመጣለት። ይሄማ በእናት ወግም አይደለም። በእናት ወግ አይደለም። እሷ ሸታና እንደዛ እናደው ነገ ይሄንን አግባ ብሎ በእናት ልጄ አይተሻል። በሷ ፍቅር እንደዛ ጨርቁን አብዶ ጥሎ እሷ ካላበደች ምን ጥቅም አለው? ምን ጥቅም አለው? እዛ ሆኖ አሁን አግኝቶ ሽምግልና እናቴ ደስ ብሎኛል፣ እኔ ከሷ ጋር ስለታረቅሽ ደስ ብሎኛል እሷም ብላ እንደዛ እሷ ሙድ ያዘች ነው። እሷ አውቃ ነው። ተው ግን ማዘር አይመኗት እቺ ልጅ ግን አይመኗት። እኔ እንጃ እኔ ለምን እንዳመኗት አላውቅም። አይደለም ብቻ ለማንኛውም ትንሽዬ ፍንጭ ላግኝ እሱን አግኝልኝ። በምን ምክንያት እንደዚህ እኔን ጥሎ እንደኮበለለ እልም ብሎ እንደጠፋ ምክንያቱን ልወቅ። እውነት አሁን እሷ የተደረገ ነገር ካለ እውነት የዛኔ እሺ እኔ አንድ ነገር ብቻ ልጠይቆት። እውነት እርሷ አሁን ሐናን አታውቅም ብለው ነው እስከዛሬ መጥፋቱን ወይስ ደግሞ በድብቅ እያገኘችው ይሁን? እንዴት በምን ያውቃሉ? ይሄው እርሶ ስንት ቀኖት ምግብ ሳይበሉ እንቅልፋተው እንደዚህ እኔ እንኳን ስንት ቀን ነው ሲደውሉብኝ ተውኝ በቃ ጨቅጭቁኝ ብዬ ዛሬ ስታሰቃዩ የኔስ እናት ብትሆን በሚል ነው ተነስቼ የመጣሁት አይደለ? እቺ ልጅ ሳታውቅ ቀርታ ነው። ስልኳንም አላውቅ እኮ ልጄ አላውቅም እኮ ስልኩ የት ብዬ ልደውል? ካጣችሁ ራሱ ስልኳ ካልሰራላት ቤት አመጣም ነበረ። እሱ እነሱ ስልኩን አልሰራ ካላት ለርሶ እንደሆነ እሱ ስልክም አይሰራም። የሷን ስልክ አያውቁም። እሷ ታዲያ የሶፋ ስልክ ባይሰራላት እውነት ሶፋ የምትወደው ከሆነ 3-4 ቀን ሲጠፋ የት ሄደ ስልኩ እኮ አይሰራልኝም ማዘር ብላ ለምሳት መጣ። እንግዲህ ወይ ጎረቤት ምናምን ሰጠኝ እናትየው ያበደች ነው ያለቀሰች ነው በየሜዳው እየሄደች ነው ሲሏት ወይ ያን ሰምታ እኔን ይጠረጥሩኝም ብላ ፈርታ ሊሆን ይችላል። ያልጠየቀች ማዘር ምን አስነክታውት ነው ለልጅቷ እንደዚህ ጠበቃ ሆኖ የቆሙት? እኔ እንጃ። እኔ ልጅ እንደ ውስጤ ግብት ነው ያለችው እንደዛ ጭራሽ ገባች ውስጤ ነው ገባች። እኔ እንዲህ ታረጋለች ብዬ መቼም ምንም ግምቱ የለኝም ሐሳቡ። እኔ ግን እቺ ልጅ እጇ አለበት ወይ እሷ ቤተሰብ ወይ እሱ እሷ እኔ እንጃ። እኔ አላምናትም። እኔ እሷ መቼም አላምናት። እኔን አስጨነቃችሁ መሀል ቤት ላይ እንዴ እኔ ምን በወጣኝ ነው እንደዚህ መሰቃየ? ማን አለ ልጄ በክፉም በደግም ማማቃው። እሱም እንደዛ ይላል። በክፉም በደግም ችግር ውስጥ ሲገባ ከሐናን ጋር ሲምራን ትታየዋለች። እሷም ችግር ውስጥ ሲገባ ሲምራን፣ እርሶም እንደዛ፣ ቤተሰቧም እንደዛ። እኔ ከሁለት ቦታ ለምን መሰቃየ? አሁን ነው ተፋየት ብዬ ነው የምፈልገው። መልካም ስራ እኮ ወደፊት ላንቺ መልካም ነገር ይጠብቅሻል። አይዞሽ አትሰልቺ። የምን መልካም እንዴ? እሱ መልካም ይታይክ ያከነነ ነጉባ መልካም ቢሆን የኔ ህይወት መልካም አይኑ ለምን እቃጠላለሁ? በኔ ህይወትም በእነሱ ሲጀመር ምን አገባኝ ነኝ? ዘመዴ ነች ጓደኛዬ ነች ብዬ ለሷ ብዬ መሰቃየት አለብኝ እንዴ? የሆነ ቀን ጭራሽ ብላ እኮ ከቶፋ ጋር ጠረጠረችኝ።
እንዴ እና እሷ ከቶፋ ጋር እኮ ጠረጥረኛለች ምንድነው ያለች አንተ እሷን ነው የምትፈልገው ስትላል ነበር እሷ ሲጀመር ልጅቷ እሱን አትወደውም ውሸቷን ነው ሙድ ያዘችበት ነው እኔ ለምን እንደማይረዱ አላውቅም ልጅ ጓደኛሽ አይደለች ጓደኛሽ ኧረ ዝምድናም ጓደኛ ሆና እንዲያሰብ ጓደኛም ገደል ይግባኔ እንዴት ታስባለች ኮንኮለኛ ናት ልጅቷ ልጁን ብታገባው ራሱ በስነ ስርዓት በሸሪዓ ራሱ ኒካ ቢያስሩ ሞጫ መግቢያ ነው የምታሳጣሉት ልጆት አሁን ራሱ ተከስቷል ከዚህ የበለጠ መንምኖ ሲባጎ እንዳያክልሉት እሷን ያገባለት እቺ ለራሷ ራሱ ሲባጎ ነገር ናት ምን እንደምታክል አይታችኋታል ወስፌ እሷማንም ብለሽ አንድ ፍንጭ ብቻ ስጪ ልጅ ፍንጭ ካገኘ እኔ መጠረጥረው እሷን ነው ማዘር እሷኑ ነው መጠረጥረው ኧረ እባክሽ ለምን አልመጣችም ለምን አልደወለችም ለምን አልፈለገችውትም ለምን ቶፋን አልፈለገችም እንግዲህ በርቀት ሆነ እየተከታተለችኝ ይሆናል ስጨነቅ ስገባ ስወጣ ሳለቅ መንገዱን እያየ ዞር ሲመሽ ወደ ቤት ይገባል አልበላጠ በቃ ከኋላው ሆና ሴራ እያሴረች ነው ማለት ነው እንደዛም ከሆነ እንጂ ሴራ እያሴረች ነው የሚሆነው እንጂ እውነት አዝና ቢሆን እውነት ለርሶ ተጨንቃ ቢሆን ለምንድን ነው ኋላውት የምትሄደው ለምን መታከርሶ ጋር አላለቀሰችም ለምን መታርሶን አላጽናናችም የዛኔ እንደዛ ብላ ቃል ገብታልኝ እኔ ከርሶ በላይ ይዛል ቃሉን በልታና ልጅቷ ማዘር የሆነ ሰው እኔማ መጠረጥረው እኔ እሷን አሁንም ጥርጥር የለኝም አሁንም መጠረጥረው በሁለቱ ፍቅር ጠላት አለ እርፍ መጠረጥር ይሄ ነው ለኔ እኔ ላይ ታየኝ ጠላቱን ፈልጎ ያገኙታ እኔ ሊተው ጠላቱን ፈልጎ ያገኙት እኔ ከማጋላውራ ይሄስ ብሶቴን ከማጋላውራ እኔ ሁላችሁ ብሶት መወጫ ነኝ እንዴ ለማላውራ አንድ ያለሽኝ አንቺ ነሽ ታይ ልጅ አትሰልቺኝ ኧረ ወይኔ ታይ ልጅ ወደፊት እንጀራሽን ወደፊት ራእይሽን አትስወሪ ታይ ግድ የለሽም ላንቺ የተቀመጠልሽ እንጀራ አለ ዛሬ ለኔ መልካም ነገር ማድረግ እኔ አሰቃዩኝ ምር ከየትም ብለሽ ብቻ ፈልገሽ ልጄን አግኝልኝ ከየት ነው ማግኘው ከዛ በኋላ አብረን ሆነን ሁለታችን እንጠይቅና ምን ታምንልዎት ሃናን ልታምንልዎት እሱን እንጠይቀዋለን ቶፋን ሃናና ተይ ብላችሁ ሃናን እንዲ ቢላ ይዛበት ቶፋን አርዳለሁ እንኳን ብትለው ሃናን እኮ እንዲያለችኝ አይሎት እኔ ልንገሮት አይደል እንዴ ታውሯል ልጄ እንዴ ሃናን እንዲያለችኝ በሃናን ፍቅር ማወር ሳይሆን ዶንቁሯል ታውሯል በቃ ምን ልበሉት አይሰማ ምንም ነገር እኔ ሳትጠረጥረኛለች እሱ ደግሞ ጭራሽ ኧረ ራሳችሁ ጉዳይ ማዘረኔና አያስገቡኝ እዚህ ውስጥ በቃ እንደው እኔ አያስገቡኝ እኔ ምንም አያገባኝም በቃ ከዚህ በኋላ ሃናን ቶፋ ምናምን እኔ በእነሱ ህይወት አያስገቡኝ ምን ልጅ እንዲያል እንዳስቀየምኩሽ አስቀየምኩሽ አይደለም እርሶ ምቀኛ በመሃላቸው ምቀኛ አለ ይላሉ እኔ በዛ በኩል ደግሞ ሃናን ከቶፋ ጋር ጠረጥረኛለች እንዴ እኔ ምን አገባኝ ለምንድን ነው መሃል ላይ እንደዚህ መሆነው ተይ ወይ ማዘር እኔ እንደርሶ ቢሆን ማለት ነው እንደርሶ የዋነት ቢሆን እንደ ልጆትና እንደ ሃናን ባይሆን በረዳውስ ደስ ባለኝ ነበር ግን ደግሞ በቶፋም ምክንያት በሃናንም ምክንያት እኔ ምንም ነገር ውስጥ መግባት አልፈልግም ቶፋንም በሚፈልጉት መንገድ ይፈልጉት አይሚሉ ኮን ሲጀምር ከዛች ልጅ ካልተለየ በስተቀር እርሶም ሰላም አያገኙም እሱም ሰላም አያገኝም ሁሌ እንዲሁ እንደተሰቃዩ ነው የሚኖሩት ልንገሩት አይደለ ሁሌ እንዲሁ ልጄ አንድ ልጄ ይሄው ልጄን በዚህ ወጥቶ ልጄ በዛው ወጥቶ እንዳላችሁ ነው ጭራሽ ተቃጥሎ ልጁ ሌላ ነገር ውስጥ እንዳይገባለት እኔ አገባኝ ኧረ እኔ አልፈልግም ማዘር አይደለም እኔ አያዙኝ ማሚ ኧረ በእናትዎት እንዴ እኔ ረቀና በሉልኝ እንዴ እንደው አንድ እኮ እሱ ነው እኔ ምን ማድረግ አልችልም ማሚ ማን አለኝ ብለሽ በሱ እኮ ነው ያለው እሱ ነው ሰርቶ የሚያበላ ሃናን ሰርታት አብላውታ እሱ እስኪገኝ ኧረ ተይ ልጄ ተይ እንደዚህ አይደለም ሃናን አለዋል ሃናን ሰርታት አብላውት እስከዛ ድረስ ነይ በሏት ፈልጓትና እሷ ትምጣ እሱ እስኪገኝ በምን ላግኛት ስልክ ምን የለኝ እኔ እሷን እኮ አንድ ነጥብ እስከማገኝባት ከምን ነጥብ ስንት ሺህ ነጥብ አግኝተውባት ራሱ እየተከራከሩ አይደለ ለሷ የተከራከሩ እኮ ነው ስንት ሺህ ነጥብ አግኝተው አንድ ነጥብ ይላሉ እንዴ ለመታፈኑ ምክንያት ናት እሷ ልጄ ከሚሞትብኝ እሷ ጋር ሆኖ ልጄ ሰላም ይሁን ብዬ እኮ ነው ልጆት ከሷ ጋር ሲሆን ነው የሚሞተው ኧረ ተይ ልጄ ልጆት ከሷ ካልተለየ አሁንም ቢሆን ይሞታል የሆነ ቀን ማለት ነው አሁን ታስሯል ብለው ነው የሚረክሱት የሆነ ቀን ሰው መርዶ ነው የሚያመጣሉት ኧረ ተይ ልጄ ተይ እሺ እንደው ለማንኛውም ተይትም ብለሽ ብቻ ልጄ ኧረ በእናትዎት እኔ ልቀቁኝ አያስጨንቁኝ በቃ እኔ አታስጨንቁኝ እኔ ምንም ነገር ማድረግ አልችልም ፈልጉት እዛ እንደምትፈልጉበት ፈልጉት እኔ ምን አገባኝ እንዴ ምን ስለሆነ ነው እኔ ከናንተ ጋር መንከራተተው ልጄ ተይ አትጨክኝ ተይ ኧረ ምን አይነት ስቃይ ነው እንዴ ኧረ ማዘር በእናትዎት አልቅሱ በቃ
ምን ላርግሽ? እስቲ ለኔም አስቡልኝ እንጂ ምን ማድረግ ነው ያለብኝ? እኛ ፈልጊና አምጪልኝ አለ። የት ነው የምፈልገው? ከየትም ብለሽ አምጪልኝ። ሃናን ፈልጌ እኔ ከሃናን ጋር ላገናኙት ሶፋ ማግኘት አልችልም። በቃ እንደዛ እንስማማለን። ፈልጉ ግን በህይወቴ ካሁን በኋላ እንዳይመጡ ነው። ወይ ልጅ እኔ አንቺን ማማቸም ከህይወቴ አላ ወይኔ ጉድ! እና ምን ላድርግ እኔ? በቃ ሲከፋኝም ስደሰትም መጥቼ እኔ አልፈልግም። እኔ ሰው ችግር ማቋቋሚያ መሆን አልፈልግም። በቃ እኔ ላይ ጨከነሽ እርሶ ላይ መጨከን ፈልጌ አይደለም፣ ቶፋ ላይ መጨከን ፈልጌ በቃ አልፈልግም። የእናንተ ነገር ውስጥ መግባት አልፈልግም። በቅቶኛል ማሚ። ደውልልዎታለሁ። አይጨነቁ። ያለ መብላት ያለ መተኛት ዝም ብሎ መዞር መፍትሄ አይሆንም። ከቻላችሁ ሃናንም ፈልጓት፣ ካልሆነ የዛ ያጎቷል ስልክ ፈልጌ አመጣለታለሁ። ከዛ በኋላ አያስጨንቁኝ ነው። አሁን ተነሱና ወደ ቤት ሂዱ። ተነሱ እኮ ተነሱ። ማዘር በቃ እዚህ ጋር ተቀምጠው ምንም አያረጉም። ተነሱና ወደ ቤት ሂዱ። እኔ ደውልልዎታለሁ። ሂዱ በቃ ወደ ቤት ሂዱ። እሺ ሰላም። ደህና ሁኑ።